የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ርዕሶቹን እናስደምጣቸዋለን። የጋራ መኖሪያ ቤት ግንባታ በከፍተኛ ትኩረት እየተሰራ መሆኑ ተገለጸ። ከንቲባ አዳነች አቤቤ አዲስ አበባን ውብና ሰላማዊ ለማድረግ አሻራ ላኖሩ አካላት እውቅና ሰጡ። ዶክተር ደሳለኝ ጫኔ በምክክር ኮሚሽኑ እምነት ማጣታቸውን ገለጹ። የኢትዮጵያ ባህር በር ማጣት ፍትሐዊ ያለመሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ግብጽ የአባይ ወንዝ ውሃን ለመጠበቅ ከኬንያ ጋር ስምምነት መፈጸሟን አስታወቀች። ሶማሌላንድ በቱርክ ፕሬዝዳንት ንግግር ላይ ያላትን ቁጣ ገለጸች። እንዲሁም ዘለንስኪ በትራምፕ ላይ ስላቀረቡት ወቀሳ እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ዶክተር ደሳለኝ ጫኔ በምክክር ኮሚሽኑ እምነት ማጣታቸውን ገለጹ። የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ በርካታ የአማራ ተወላጅ የሆኑ የፖለቲካ መሪዎች፣ ጋዜጠኞችና የህዝብ እንደራሴዎች በታሰሩበት ሁኔታ የሀገራዊ ምክክር ሂደቱ ስኬታማ ይሆናል የሚል እምነት እንደሌላቸው በይፋ ገልጸዋል። ዶክተር ደሳለኝ ይህን ያሉት የሀገራዊ ምክክር ኮሚሽን አመራሮች በምክር ቤቱ ቀርቦ ማብራሪያ በሰጡበት ወቅት ሲሆን በንግግራቸውም ኮሚሽኑ በእስር ላይ ያሉ የሀሳብ መሪዎች እንዲፈቱ በቂ ግፊት አላደረጉም ሲሉ ወቅሰዋል። የምክር ቤት አባሉ በገለጻቸው ወቅት በርካታ የአማራ ተወላጆች በማንነታቸውና በፖለቲካ አመለካከታቸው ምክንያት ለረጅም ጊዜ እስር ቤት እየተንገላቱ መሆኑን ገልጸዋል። እነዚህ ተራ ዜጎች አይደሉም፣ ማህበረሰቡ ልሂቃን ብሎ የሚለያቸው የሀሳብ መሪዎች ናቸው ያሉት ዶክተር ደሳለኝ እነዚህ አካላት ባልተሳተፉበት ምክክር አልተወከልኩም የሚል ጥያቄ ቢነሳ ተገቢ መሆኑን ተከራክረዋል። ዶክተር ደሳለኝ አክለውም ኮሚሽኑ ታሳሪዎች እንዲፈቱ ለመንግስት ጥያቄ ቢያቀርብም ውጤት አለማግኘቱን ለህዝብ በግልጽ አለማሳወቁን ነቅፈዋል። በዚህም ምክንያት ቀደም ሲል ለሂደቱ የነበራቸው ድጋፍ ወደ ስሜት አልባነት መለወጡንና በምክክሩ የሀገሪቱ ችግር ይቀርፋል የሚል ተስፋ ማጣታቸውን ተናግረዋል። ለቀረበው ወቀሳ ምላሽ የሰጡት የሀገራዊ ምክክር ኮሚሽን ምክትል ሰብሳቢ ኮሚሽኑ ማንኛውም ዜጋ ያለአግባብ እንዳይታሰርና የታሰሩትም እንዲፈቱ ጥረት እያደረገ መሆኑን ገልጸዋል። ሆኖም ኮሚሽኑ አሰራሩንና ግፊቱን የሚያደርገው በራሱ መንገድ እንጂ እንደ አክቲቪስት እንዳልሆነ አስገንዝበዋል። ምክትል ሰብሳቢው ሲቀጥሉም በጣም ፍጹም የሆነ ሁኔታ ቢኖር ኖሮ የሀገሪቱ ምክክር አያስፈልግም ነበር በማለት ኮሚሽኑ ችግሮችን ለመፍታት የመፍትሄ ፍለጋው አካል ሆኖ እየሰራ መሆኑን ገልጸዋል። መንግስትና ህዝብ የሰጡትን አደራ ለመወጣትም ከፍተኛ ጥረት እያደረጉ መሆኑን ለምክር ቤቱ አስረድተዋል። የኢትዮጵያ ባህር በር ማጣት ፍትሐዊ ያለመሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ኢትዮጵያ የባህር በር ጥያቄዋን እንድታሳካ ወዳጅ ሀገራት ጫና እንዲያደርጉ ከፕሬዝዳንት ኤርዶጋን ጋር ከመግባባት ደርሰናል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። 130 ሚሊዮን ህዝብ የባህር በር አጥቶ መኖር ፍትሐዊ ያለመሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ አጽንኦት ሰጥተው ገልጸዋል። ጠቅላይ ሚኒስትሩ ይህን ያሉት በኢትዮጵያ ይፋዊ ስራ ጉብኝት እያደረጉ ከሚገኙት የቱርክ ፕሬዝዳንት ረጂብ ጣይብ ኤርዶጋን ጋር በጋራ ጋዜጣዊ መግለጫ በሰጡበት ወቅት ነው። ኢትዮጵያ በጠላቶቿ አደባ የባህር በር ተዘግቶባት መቆየቷን ያስታወሱት ጠቅላይ ሚኒስትሩ ሀገሪቱ የመልክዓ ምድር እስረኛ ሆና መቆየቷ ፈጽሞ ትክክል እንዳልሆነ አጽንኦት ሰጥተው ገልጸዋል። እንደ ቱርኪያ ያሉ ወዳጅ ሀገራት አስፈላጊውን የዲፕሎማሲ ጫና በመፍጠር ኢትዮጵያ የባህር በር ጥያቄዋን በሰላማዊ መንገድ እንድታሳካ ድጋፍ እንዲያደርጉ ከፕሬዝዳንት ኤርዶጋን ጋር በጥልቀት መወያየታቸውን ጠቅሰዋል። ሎጂስቲክስ እና የባህር በር ለኢትዮጵያ እድገትና ብልጽግና ወሳኝ መሆናቸውን ያነሱት ጠቅላይ ሚኒስትሩም ፕሬዝዳንት ኤርዶጋን በዚህ ረገድ ገንቢ ሚና እንዲጫወቱ ከመግባባት ላይ መድረሳቸውን ገልጸው ለተደረገው ውጤታማ ውይይት ምስጋና አቅርበዋል። ከንቲባ አዳነች አቤቤ አዲስ አበባን ውብና ሰላማዊ ለማድረግ አሻራ ላኖሩ አካላት እውቅና ሰጡ። አዲስ አበባን የዓለም ዲፕሎማሲ ማዕከልነቷን የሚመጥን ጽዱ፣ ውብና ሰላማዊ ከተማ በማድረግ ረገድ ትልቅ አሻራ ላኖሩ ተቋማትና ግለሰቦች የላቀ ምስጋናና እውቅና ተሰጥቷል። በእውቅና መርሃ ግብሩ ላይ የተገኙት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከተማዋ በ24/7 የሥራ ባህል ተቃኝታ የዓለም ቱሪስት መዳረሻ እንድትሆን ተቋማቱ ላበረከቱት አስተዋጽኦ ምስጋና አቅርበዋል። አዲስ አበባ በአሁኑ ወቅት በሰላማዊነቷና በዘላቂ ልማቷ ብዙዎች የሚደነቁባት ከተማ መሆኗን የገለጹት ከንቲባዋ ይህም ከመላው ሕዝብ ጋር በቅንጅት የተሰራ ውጤት መሆኑን ተናግረዋል። የዘንድሮ 39ኛው የአፍሪካ ህብረት የመሪዎች ጉባኤ እንዲሁም የጣሊያን አፍሪካ የመሪዎች ጉባኤ ከወትሮ በተለየ እጅግ በተዋጣለትና ታሪካዊ በሆነ መንገድ እንዲጠናቀቅ አስተዋጽኦ ላደረጉ ተቋማት፣ የከተማ ነዋሪዎችና የጸጥታ አካላት ከንቲባዋ አድናቆታቸውን ገልጸዋል። በተለይም በኦራኤል ቦሌ አራብሳ ኮሪደር ልማት ስራ ላይ በቁርጠኝነት ለተሳተፉ አመራሮች
ሰራተኞች፣ ተቋማትና ለስራው እውቅና ትብብር ላደረጉ ባለሀብቶች በራሳቸውና በከተማ አስተዳደሩ ስም ምስጋና አቅርበዋል። ትላንት ማምሻውን በካዛንቺስ ቡና ፕላዛ በተካሄደው በዚህ እውቅና መርሃ ግብር ላይ የከተማና የፌዴራል ጸጥታ ኃይሎች የስራ መሪዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው አዲስ አበባ ምንጊዜም ታመሰግናችኋለች በማለት መልእክታቸውን አስተላልፈዋል። የጋራ መኖሪያ ቤት ግንባታ በከፍተኛ ትኩረት እየተሰራ መሆኑ ተገለጸ። የመኖሪያ ቤት አቅርቦትን ለመጨመር በመንግስትና በግል ዘርፍ አጋርነት ግንባታው በከፍተኛ ትኩረት እየተሰራ ነው። የአዲስ አበባ ከተማ አስተዳደር የነዋሪዎችን የቤት ፍላጎት አቅርቦትን በመጨመር በዘላቂነት ለመፍታት በአዲስ አበባ ቤቶች ልማትና አስተዳደር ቢሮ፣ የቤቶች ልማት ኮርፖሬሽን የመንግስት ወኪል በመሆን የግል ባለሀብቶችን በማስተባበር ሰፋፊ የመኖሪያ መንደሮችን በመገንባት የዜጎችን ተጠቃሚነት ለማረጋገጥ የጀመራቸው ታላላቅ ፕሮጀክቶች በአሁኑ ወቅት በአበረታች ሁኔታ ላይ ይገኛሉ ተብሏል። ይህ የተቀናጀ የቤት ልማት ተግባር መንግስት ለዜጎች ተመጣጣኝ የመኖሪያ ቤት አቅርቦት የሰጠውን ቀዳሚ ትኩረት የሚያሳይ ከመሆኑም በላይ ለከተማዋ ሁለንተናዊ የብልጽግና ጉዞ አዲስ ምዕራፍ ከፋች ሆኗል። በዚህም መሰረት በአዲስ አበባ ቁልፍ ስፍራዎች ግዙፍ የቤት ልማት ፕሮጀክቶች በከፍተኛ ፍጥነት እየተከናወኑ ይገኛል ተብሏል። የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ቤቶች ልማት ኮርፖሬሽን በቀጣይም የልማት አጋርነቱን ይበልጥ በማስፋት የግንባታ ጥራትን በማረጋገጥና ከግል ባለሀብቶች ጋር ያለውን ጠንካራ ትብብር በማጠናከር የነዋሪዎቻችንን ሕይወት የሚቀይሩ መሰል ፕሮጀክቶችን በቁርጠኝነት የሚያስቀጥል ይሆናል ሲል በማህበራዊ ትስስር ገጹ ይፋ አድርጓል። ሶማሌላንድ በቱርክ ፕሬዝዳንት ንግግር ላይ ያላትን ቁጣ ገለጸች። የሶማሌላንድ ሪፐብሊክ መንግስት የቱርክ ፕሬዝዳንት በቅርቡ ስለ ሶማሌላንድ የሰጡትን አስተያየት አጥብቃ እንደምትቃወም ትላንት ባወጣችው መግለጫ አስታውቃለች። ትላንት የካቲት 11 ቀን 2018 ዓ.ም ከሶማሌላንድ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር የወጣው መግለጫ የቱርኩ ፕሬዝዳንት ንግግር ተቀባይነት የሌለው የውስጥ ጣልቃ ገብነት ነው ሲል ገልጾታል። በመግለጫው ላይ የተጠቀሱ ዋና ዋና ነጥቦች የቱርክ ፕሬዝዳንት ንግግር ሶማሌላንድ ከቀጠናዊ አጋሮቿ ጋር ያላትን ግንኙነት ለማዳከም ያለመ ነው በማለት ሶማሌላንድ ኮንናለች። በአፍሪካ ቀንድ ያሉ ሀገራት የውጭ ፖሊሲ ውሳኔዎች መወሰን ያለባቸው በራሳቸው በመንግስታቱና በህዝቦቻቸው መሆን እንዳለበት አሳስባለች። የውጭ ሀገራት የእርስ በርስ ሽኩቻ ወደ ቀጠናው መምጣት የለበትም፣ ይህ መሆኑ የቀጠናውን መረጋጋትና ትብብር አደጋ ላይ ይጥላል ስትል አስጠንቅቃለች። ቱርክ ከቀጠናዊ ውጥረት ቀስቃሽ አቋሞች እንድትቆጠብና ለጋራ መከባበር፣ ለጣልቃ አልባነት እንዲሁም ለሉዓላዊ ውሳኔ አሰጣጥ መርሆች ተገዥ እንድትሆን ሶማሌላንድ ጥሪ አቅርባለች። በመጨረሻም ሶማሌላንድ ከአጋሮቿ ጋር የምታደርገው ግንኙነትና ዓለም አቀፍ እውቅናን ለማግኘት የምታደርገው ጥረት ሰላማዊ፣ ህጋዊና በህዝቦቿ ዲሞክራሲያዊ ምኞች ላይ የተመሰረተ መሆኑን በድጋሚ አረጋግጣለች። ግብጽ የአባይ ወንዝ ውሃን ለመጠበቅ ከኬንያ ጋር ስምምነት መፈጸሟን አስታወቀች። የግብጽ የውጭ ጉዳይ ሚኒስትር በድር አላቲ እና የውሃ ሀብት ሚኒስትሩ አኒስ ዋሊም ወደ ናይሮቢ በማቅናት ከኬንያ አቻዎቻቸው ጋር ተወያይተዋል። ውይይቱን ተከትሎ የአባይ ውሃን ለሁሉም የተፋሰሱ ሀገራት በሚጠቅም መልኩ ትብብርና ውይይት ለማድረግ የተስማሙ ሲሆን ዓለም አቀፍ ሕግን በጠበቀ መልኩ የውሃን ደህንነት ለማስጠበቅ በጋራ እንደሚሰሩ አስታውቀዋል። የግብጽ የውጭ ጉዳይ ሚኒስትሩ ባሰሙት ንግግር ግብጽ በኬንያ ውስጥ የተለያዩ መለስተኛ ግድቦች እንዲገነቡ የሚያስችል የ$100 ሚሊዮን ፈንድ ማቋቋሟን ገልጸዋል። ከዚህ ውስጥ በቅርቡ $7 ሚሊዮን እንደሚለቀቅም አስታውቀዋል። ሲናገሩም እነዚህ ግድቦች የመጠጥ ውሃ እጥረትን ለመቅረፍና ለመስኖ ለማዋል እንደሚቻል ኬንያን ምሳሌ የሚያደርጓት ይሆናሉ ብለዋል። በአባይ ወንዝ ላይ ይህንን መሰል በትብብር የሚከናወን ልማት እንጂ የተናጠል እርምጃ ተቀባይነት እንደማይኖረው በመግለጽ ማሳሰቢያ ሰጥተዋል። የኬንያ ካቢኔ የውጭ ጉዳይ ዋና ጸሐፊ የሆኑት ሙሳሊያ ሙድቫኒ በበኩላቸው የጋራ በሆነው የውሃ ሀብት አጠቃቀም ላይ የትኛውም ወገን መጎዳት እንደሌለበት ያስታወቁ ሲሆን በተፋሰሱ ሀገራት መካከል ያለው ልዩነት በውይይት እንዲፈታም የሚፈልጉ መሆኑን ገልጸዋል። ውይይቱ በአባይ ተፋሰስ ሀገራት ተነሳሽነት ማዕቀፍ ውስጥ ሆኖ በአፍሪካውያን የሚመራ መሆን እንዳለበት አሳስበዋል። በአባይ ወንዝ ጉዳይ የተነሱ ውዝግቦችን ኬንያ ለየትኛውም አካል ሳትወገን የማደራደር ሚና ለመጫወት ዝግጁ መሆኗንም ጨምሮ መናገራቸውን ዘ ኬንያን ታይምስ ዛሬ ባቀረበው ዘገባ አስረድቷል። ይህ በእንዲህ እንዳለ የኢትዮጵያ በአባይ ግድብ ላይ የሰራችው የህዳሴ ግድብ ሲመረቅ በክብር እንግድነት የተገኙት የኬንያው ፕሬዝዳንት ዊሊያም ሩቶ መሆናቸው ይታወቃል። ዘለንስኪ በፕሬዝዳንት ትራምፕ ላይ ወቀሳ አቀረቡ። በጄኔቫ እየተካሄደ ባለው ድርድር ከሩሲያ ጋር ስምምነት ላይ እንዲደረስ ትራምፕ እያደረጉ ያለው ጫና ፍትሐዊ አይደለም ሲሉ የዩክሬኑ ፕሬዝዳንት ዘለንስኪ ገልጸዋል። ሁለቱ አካላት ማክሰኞ በጄኔቫ ያከናወኑት ድርድር
ውጥረት የተሞላበት የነበረ በመሆኑ ስምምነት ላይ መድረስ ሳይችሉ መቅረታቸው ይታወሳል። ይህ ድርድር ረቡዕም የቀጠለ ሲሆን የትራምፕ መልእክተኛ የሆኑት ስቲቭ ዋትኮፍ ግን የሰላም ጥረቱ ትርጉም ያለው መሻሻል ማሳየቱን ተናግረዋል። ነገር ግን ፕሬዝዳንት ዘለንስኪ በድርድሩ ላይ ምንም አይነት መሻሻል እንደሌለ ገልጸው አሜሪካ በሀገራቸው ላይ ጫና ለማድረግ እየሞከረች መሆኑን አስረድተዋል። ድርድሩ 6 ሰዓታትን የፈጀ መሆኑ የተገለጸ ሲሆን በዚህም የሩሲያ ተደራዳሪዎች ምስራቃዊ ዩክሬንን ለመጠቅለል እንደሚፈልጉ ሀሳብ አቅርበዋል። ፕሬዝዳንት ዘለንስኪ አክሲዮስ ከተሰኘ ድረገጽ ጋር ባደረጉት ቃለ ምልልስ የአሜሪካው ፕሬዝዳንት የሩሲያን ሀሳብ እንዲቀበሉ ጫና እያደረጉባቸው መሆኑን ገልጸዋል። ምናልባትም ይህ ለድርድር ሲሉ የፈጠሩት ስልት እንጂ ውሳኔ ይሆናል ብለው ተስፋ እንደማያደርጉም አስታውቀዋል። ዘለንስኪ በተለይ ዶንባስ የተሰኘውን ግዛት ለሩሲያ መስጠት ላይ እንደማይስማሙ ገልጸው አሜሪካ ይህ እንዲሆን ካደረገች ግን ይቅር የማይባል ስህተት ይሆናል ብለዋል። የዜና አውታሩ እንዳስታወቀው ከዶንባስ ግዛት ውስጥ 88% ያሉ በአሁኑ ወቅት በሩሲያ እጅ የሚገኝ ሲሆን የዋሽንግተን ባለስልጣናት ዩክሬንን ቀሪውን ክፍል ለቃ እንድትወጣ የሚል አቋም ይዘዋል። ዘለንስኪ ግን ይህ ኢፍትሐዊ ነው በማለት በትራምፕ ላይ ወቀሳ አሰምተዋል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።